Lera gadi gabo sadi gaban tajaጋቦን ትራዲ ጋባ ዛዲ ጋባን ከትምህርት ውጪ አንድ መልእክት በልቤ ሞልቷልና የእግዚአብሔር ስም ለዘላለም የተባረከ ይሁን። ሰንሰለት ይወልቃል በሚል ርዕስ ላይ ጥቂት ነገር እግዚአብሔር በልቤ ያስቀመጠውን ልናገር። የሐዋርያት ሥራ ምዕራፍ 12ን ስንመለከት ንጉሱ ሄሮድስ በቤተ ክርስቲያኒቱ ባሉት በአንዳንዶች ላይ እጁን ጫነባቸው ይላል። የዮሐንስንም ወንድም ያዕቆብን በሰይፍ አስገደለው ይላል። ከዚያም በኋላ ሕዝቡ እንደተደሰተ አይቶ ሄሮድስ እንደገና ጴጥሮስን ደግሞ ያዘው። እሱንም እገድላለሁ ብሎ የበዓል ሰሞን ስለሆነ ዛሬ ከገደልኩኝ የሱ ለቅሶ የጴጥሮስ ለቅሶ የኛም በዓል ያበላሻል ብሎ ወደ ወይኒ ቤት ከተተው። ከዚያም በኋላ እግሮቹን እጆቹን በሰንሰለት አስሮ ነበር የከተተው። ኢየሱስ ግን አብሮ ገባ ወደ እስር ቤት። ሃሌሉያ። ከዚያም በኋላ በሰንሰለት ታስሮ በቀኙም በግራውም በኩል ወታደሮች ተኝተው ነበር። ጴጥሮስ ተስፋ ቆርጦ ነገ ደግሞ ይገሉኛል ብሎ አንቀላፍቶ ነበር። 16 ወታደር በአራት ጭፍራ ክፍል ሆነው ይጠብቁት ነበር። እያንቀላፉ እየተነሱ ይጠብቁት ነበር። አንድ የእግዚአብሔር ሰው ለብዙ ሺህ ሚሊዮን አጋንንቶች በጣም ናስ ነው። ሃሌሉያ። ከጴጥሮስ ጋር ኢየሱስ አብሮ ስለነበረ ወታደሮች ይጠብቁ ነበር። እግዚአብሔር በወታደሮች ሁሉ ላይ እንቅልፍ ለቀቀባቸው። መልአኩን ላከ። ጴጥሮስ ወደ ታሰረበት ክላስ ውስጥ መልአኩ ገባና ጎድኑን እንደዚህ መጥቶ ጴጥሮስ ጴጥሮስ ተነሳ አለው። ሃሌሉያ። እግዚአብሔር አምላክ ብዙዎቻችሁ የምትነሱበት የእንባ ጊዜያችሁ አብቅቶ የእንባ ምዕራፍ ተዘግቶ የደስታ ምዕራፍ የሳቅ ምዕራፍ የሚከፈትበት ሰዓት አሁን ደርሷል አለ እግዚአብሔር። ሃሌሉያ። ከዚያ ጎድኑን ከመጣ በኋላ ተነሳ፣ ጫማይን አግባ፣ ልብስህን ልበስ፣ ለብርድም ደግሞ ፎጣውን በትከሻዬ ላይ ጣል አድርግ፣ የት እንደምትሄድ አሳይሃለሁ አለና መልአኩ ቀጥታ ሲመራው ነበረ። የመጀመሪያውን ዘብ አልፎ ሁለተኛውን ዘብ አልፎ ሶስተኛውን እንዴት ሆነን እናልፋለን ሲሉ አውቆ ተከፈተላቸው። ሃሌሉያ። መልአኩ ጎድኑን በመታ ጊዜ በጴጥሮስ እጅና እግር ላይ ያለው ሰንሰለት ወደቀ ይላል። ዛሬም የዲንነት ሰንሰለት፣ የኢዳ ሰንሰለት፣ የበሽታ ሰንሰለት፣ የነገሮች አለመሳካት፣ የቃል ኪዳን መዘገኘት ሰንሰለት በኢየሱስ ስም አሁን ከቃሉ ጉልበት የተነሳ ይወልቃል። ላመነ ሰው አሁን ወለቀለት። ሃሌሉያ። መጀመሪያ እንደዚህ አልፌ ነበር፣ መጀመሪያ እንደዚህ ተሻግሬ ነበር፣ አሁን ምን ሆናለሁ የምትሉት፣ አሁንስ ከበደኝ የምትሉ ሰዎች ካላችሁ እንዶ ያበራ አውቆ ነው የሚከፈተው። ሃሌሉያ። ብዙዎቻችሁ መንፈስ ቅዱስ አሁን እያሳየኝ ነው። ጫማችሁን ተጫምታችሁ ልብሳችሁን ለብሳችሁ እግዚአብሔር ወዳየላችሁ ስፍራ የምትሄዱበት ሰዓቱ ይሄው ደርሶላችኋል። አሜን ብሎ ለተቀበለ ሰው ይሁንለት። ላይክ ሼር ፎቶ ኮፒ ሊንክ አድርጉ። ጌታ እግዚአብሔር ይባርካችሁ። የዩቲዩብ ቻናሌንም ደግሞ ሰብስክራይብ አድርጉ። እግዚአብሔር ከእናንተ ጋር ይሁን። ቻው።